ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። እንግዲህ ወዘሮ እዩ ዛሬ መታለች። እንግዲህ መታለች። ኧረ እንደው እየምጣባት ምለው ምን ይመጣበታል? እቺ ጅኒ የሆነች የተረገመች ሴትዮ ማለት ነው። ልጆቹን አበታትና ኧረ በስመ አብ። እኔ ብዙ አይነት ሴቶች ደፋሮችን አውቃለሁ። እኔ እዚች አይነት ሰገጤ አይቼ አላውቅም በህይወቴ ማለት ነው። ቆይ ምንድናት እቺ ሴትዮ? ምንድነው አእምሮ ራሱ በትክክል ይሰራል እንዴ? ልክ ናት እንዴ? ማለት እኔ ጤነኛ ሁላ አትመስለኝም አሁን ሲያስቡ ማለት ነው። እንዴ እንደዚህ በሰው ቤት ሄዶ ግግም አለ እንዴ? በኢየሱስ ስም ምን ሆና ነው እንዴ? ቆይ ልጁን ምንድነው እኛ ሳናየው አስፈርማለች እንዴ? በጋብቻ አስፈርማለች እንዴ? በዚህ ልክ እንደዚህ በዚህ ርቀት የምትሄድበት ምን ምክንያት ኖራት ነው እንዴ? ሰው እኮ በጋብቻ ተጋብቶ ሰርግ ተደግሶላቸው ራሱ እኮ ካልተፈላለጉ መለያየት አለ። ልጅ በመሃላችን አለ አንለያዩም ብሎ እኮ አብሮ አይኖርም ካልተፈላለጉ ማለት ነው። ምክንያቱም ተለያይተው ልጆቻቸውን ያሳድጋሉ። እቺ ምንድናት እንዴ? ምን ፈልጋ ነው? እኔ እርግጠኛ ነኝ ሆነ ብሩኬን የምትበቀለው ነገር አለና እሱን ሆነ ነገር ውስጥ ሆነ መዘዝ ልታመጣበት ነው እንጂ በዚህ ልክ ብሩኬ ፈልጋ ብሩኬን ወዳ ወይን ደግሞ የልጅ አባት ነው ብላ አይደለም እቺ ሴትዮ አሁን ሲያስበው ማለት ነው። በቃ ብሩኬን ሆነ ችግር ውስጥ ለማስገባት ነው እየሄደች ያለችው እንጂ ለሌላ ነገር አይደለም። እግዚአብሔርን እንዴ የሰው ቤት ሄዶ ምንም አይመለከታት ህይወት ውስጥ ገብታ እኔ ነኝ እዚህ ፈላጭ ቆራጭ፣ እኔ ነኝ ወሳኝ፣ እኔ ነኝ ምንድነኝ? ጭራሹን ፎቶ ማውረድ ጀመረች እኮ ገናው ካሁኑ ሳትቀመጥ ራሱ እኮ መቀመጫውን እንኳን ሳታገኝ ገና ፎቶ ማውረድ ጀመረች። ዛሬማ ማለት ነው ድፍረት ማለት ነው። ኧረ አንቺስ የከፋ ነው፣ ያንቺስ የከፋ ነው። ኧረ ለሰላም ያርግልሽ እንደዚህ የተንቀጨቀሽው ማለት ነው። አላቅም እንደው የእውነት በሆድሽ ልጅ ያስሹን። አረ እስቲ ጸሎት አርግና ወደ ራስሽ ተመለሺ፣ ፈጣሪ በሰላም እንዲገላግልሽ። እንደ እርጉዝ ሴት እንደዚህ ትሆናለች እንዴ? አንቺ አሁን ምንድነው አረጋግሽው? እኔ ፈጣሪ ይቅር በለኝ። ሰው ነው እንዴ በሆድሽ አለ ወይስ እንደዚህ ምንድነው? አረ እርጉዝ ሴት እንዲህ አትሆንም እኮ አንቺ። አርግዣለሁ ልጅ በሆዴ ነው አለ ታያለሽ። ግን እርጉዝ ሴት እንደዚህ አይደለም። እርጉዝ ሴት እንደዚህ አይደለም። ንግግራን፣ አለባበሷን፣ አረማመዷን ራሱ ስነ ስርዓት ባለው መልኩ ነው። አንቺ ደግሞ ጋጠ ወጥ ግጥጥ ያልሽ በጣም የምታስጠይ ሴት ነሽ። እርግጠኛ ሁኝ የምነግርሽ ማለት ነው። እንደው ለምንድነው ያረገዙ ሴቶችን ስም ታጠፊ? አንቺ እርጉዝ ነኝ ያልሽ ማለት ነው። አንቺ ሰው አይደለም ያረገሱ በሆድሽ ሰው አይደለም ያለ። እኔ እግዚአብሔር ይቅር በለኝ እንጂ እንዴ ለምንድነው ማትወጪ ከልጁ ህይወት? ምንድነው ፈለግሽው? አልፈልግሽም ብሎሻል አይደል እንዴ? በምን አማርኛ ነው